አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ የዩቲዩብ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት የካሪ አሰራር ይሆናል። ካሪ ወይንም በተር ቺክን የሚሉትን ማለት ነው። እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ቲማቲም የተከተፈ እንዲሁም ደግሞ ሽንኩርት የተከተፈ እንዲሁም ደግሞ እዚህ ጋር ፋብሪካ የሚሉት የበርበሬ ፓውደር ማለት ነው እሱ አለኝ። ካሪ የሚባለው አለኝ፣ ኩርኩም አለኝ፣ እንዲሁም ከሙንና ፍልፍል አስዋጥ አለኝ ማለት ነው። እዚህ ጋር ደግሞ ቆራርጬ ያዘጋጀሁት የዶሮ ስጋ እንደዚህ በትንሹ ቆራርጬ ያዘጋጀሁት የዶሮ ስጋ አለኝ ማለት ነው። እዚህ ጋር ደግሞ ሮብ አለኝ። ሮብ ያስፈልጋል። ሮብ አለኝ። እዚህ ጋር ሰሃን አቅርቤያለሁ። በአንድ ሁሉንም ይሄንን እቀላቅለዋለሁ ማለት ነው። ይሄንን የብቻው ነው ሽንኩርቱን ማቆላላው እና ቲማቲሙን የብቻ አቆላልቼ እስከ መጨረሻው ተከታተሉ። እንደምታዩት እንግዲህ በዚህ መልኩ እዚህ ጋር ጨምሬዋለሁ። ሮቡንም ባህራቱ ሁሉ ነገር አድርጌ እዚህ ጋር ነጭ ሽንኩርት ግማሹን እጨምራለሁ ማለት ነው። ግማሹን ማቆላላው ሽንኩርቱ ጋር አደርጋለሁ ማለት ነው። አብራችሁ ይቆዩ። ወደ አቀላቅለዋለሁ ማለት ነው። ይኸውላችሁ እንግዲህ አቀላቀልኩት። ይሄንን ይመስላል። እሱ ይቀመጥና ትንሽ እንደ 10 ደቂቃ ይቆይ። እኛ ያንኛውን እናቆላላለን ማለት ነው። ሽንኩርታችንን ከቲማቲሙ ጋር አቆላልተን በአንድ አቀላቅለን ደግሞ ወደ መፍጫ እናስገባዋለን ማለት ነው። አሁን ደግሞ ሽንኩርታችንን ይኸው እዚህ እንትን እያልን ነው። አስቀድሜ ጨምሬው ስለሆነ ነው እንትን ያልኩላችሁ። ይኸው እንደዚህ እየተቆላላ ነው ማለት ነው። እስከ መጨረሻው አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ እላችኋለሁ። ኮሜንቱን ጻፉልኝ። ከዚህ ጋር ደግሞ ያው አጥቤ ያዘጋጀሁት ሩዝ አለ። ኮቦዝም እሰራለሁ። እናንተ በተለያየ ኮቦዝ ልብናኔ አርጎ መብላት ይቻላል። በዚህ መልኩ እስከሚቀላ ድረስ አቆላለዋለሁ ማለት ነው። አሁን ደግሞ የጨመርኩት ነጭ ሽንኩርት ነው። ግማሹን ዶሮ ላይ አድርጌያለሁ፣ ግማሹን ደግሞ እዚህ ማቆላላው ጋር ማለት ነው። አሁን ቲማቲማችን እንጨምራለን። እንግዲህ በዚህ መልኩ ቲማቲማችን እንጨምራለን ማለት ነው። ደግሞ እንግዲህ እንትን የተባለውን ይሄንን ዶሮአችንን እንጨምራለን ማለት ነው። ይሄንን ይሄው ጨምረናል። አሁን በደንብ እንትን እስከሚል ድረስ በደረቁ ዝም ብለን ምንም ውሃ እናረግም፣ በደንብ እናሸዋለን ማለት ነው። እስከሚበስል ዶሮ ማለት ነው። ከመጨረሻው ተከታተሉ። ይኸውላችሁ እንግዲህ ተቆላላ ነው። ከመጨረሻው ተከታተሉ። ይኸውላችሁ እንግዲህ ካሪያችን ይሄንን ይመስላል። አሁን እንግዲህ አውጥተን ግማሹን እንፈጨዋለን ማለት ነው። እንግዲህ ዶሮውን የብቻ ለይተን ፍሬውን አውጥቼ እንደገና ፈጨዋለሁ ማለት ነው። እንግዲህ እንደምታዩት በዚህ መልኩ በማንኪያ አድርጌ አውጥቼዋለሁ ማለት ነው። የዶሮውን ፍሬውን አውጥቼዋለሁ። የቀረውን ደግሞ ወደ ከላጣ ውስጥ አስገብቼ እፈጨዋለሁ ማለት ነው። በደንብ ድቅቅ ማለት ስለሚገባው የካሪ ወጥ አሰራር እንደዛ ስለሆነ አውጥቼዋለሁ ማለት ነው። አብራችሁ የቆዩ እስከ መጨረሻው። እንደምታዩት እንግዲህ በዚህ መልኩ ፈጭቼዋለሁኝ ማለት ነው። ዝብዴ አድርጌያለሁ ማለት ነው። አሁን የፈጨሁትን ነው እዚህ ላይ አምጥቼ የምጨምረው። ጨርሷል። እንደምታዩት ጨመርኩ ማለት ነው።
አሁን ደግሞ ክሬም ጠባህ ይሄንን ማለት ነው። ይሄንን ነው የምጨምረው። ይሄንን መስሏል። አሁን ይንተክተክና ከዛ ቀንሰን ያስቀመጥነው ይሄንን እንጨምራለን ማለት ነው። ጨመርን ማለት ነው። አሁን ዶሮአችንን እንደምታዩት እንግዲህ እዚህም የሩዝ ውሃችን ፈልቶልናል ማለት ነው። ታዩት እንጨምራለን። ታጥቦ የተቀመጠ ነው። ይኸውላችሁ እንግዲህ እዚህ ደርሷል። እኔ የጨመርኩት ማጂ ፓውደር ነው። እናንተ ኖርማል ማጂ ካላችሁም ተዘጋጁ መጨመር ትችላላችሁ ማለት ነው። ከዛ ጨው እዚህ ጋር እንግዲህ የጨመርኩት ፐርሲሊ ወይንም ኩዝበራ የሾርባ ቅጠል ነው የጨመርኩት ማለት ነው። በስተመጨረሻ ጨው መጨመራችሁን እንዳትረሱ። እዚህ ጋር ደግሞ ሩዛችን ይኸው በዚህ መልኩ እየበሰለልን ነው። ይኸውላችሁ በዚህ መልኩ ሩዛችን ደርሶ አውጥተነዋል ማለት ነው። በዚህ መልኩ እንግዲህ ወደ ብረት ድስቱ መልሰን ደግሞ እንደዚህ እናደርገውና እሳቷን ቅንስ አድርገን በዚች መልኩ እሳቷን ቅንስ አድርገን ከዚች የባሰ እቺ ቅንስ እናደርግና የተወሰነ እንደ 5 ደቂቃ እናስቆየዋለን ማለት ነው። ከዛ ወደ መብያ እቃችን እናደርጋለን ማለት ነው። በዚህ መልኩ እንግዲህ ይሄው እዚህ ጋር እንትን ብለናል ማለት ነው። ወደ ሀራራችን ይሄው ጨልፈን እዚህ ጋር አዘጋጅተናል ማለት ነው። አሁን ደግሞ እዚህ ጋር ኮቦዛችንን እንሰራለን ማለት ነው። አንድ 20 ደቂቃ ታቦካሁት በኋላ አንድ 20 ደቂቃ የቆየ እንትናለኝ አጂና ወይንም ሊጣለኝ ማለት ነው። እንዴት አድርጌ ያቦካሁት ትንሽ እርሾ አድርጌ 2 ኩባያ ዱቄት አድርጌ የኛን የቤታችንን ነው የምነግራቸው። 2 ኩባያ ዱቄት፣ ትንሽ እርሾ እንዲሁም ጨውና ትንሽዬ ስኳር አድርጌ ሮብ ጨምሬ 2 ማንኪያ ሮብ ጨምሬ አቦካሁት። አንድ 20 ደቂቃ እረፍት አድርጎ ቆይቷል ማለት ነው። አሁን ወደ አሰራሩ እንሄድ። በእንደዚህ መልኩ አድርጌ ዳምጫዋለሁ ማለት ነው። እንደዚህ አድርጌ ሳብ በደንብ አደርገዋለሁ ማለት ነው። ሁላችሁ እዚህ እንግዲህ ያው ረምጣድ ላይ እያገላበጥኩኝ ተንለዋለሁ ማለት ነው። ሲደርስ እንደዚህ እየገለበጥኩኝ በእንደዚህ መልኩ እንግዲህ ደርሶ ገልብጫዋለሁ ማለት ነው። እያገላበጥኩ በደንብ እስከሚቀላ ድረስ እያገላበጥኩኝ አበስለዋለሁ ማለት ነው። እና ኮቦዛችንን በዚህ መልኩ አልቋል ማለት ነው። ምንድነው ይሄ አረንጓዴ ያረግሽው ያላችሁ እንደሆነ ኩዝበራና ትንሽዬ ዘይቱን አድርጌ ነው የቀባሁት። እንዳይደርቅ ነው። አለማድረግም ትችላላችሁ። እንደዚህ አድርጋችሁ የካሬ ወጥን በኩቡዝና በነጭ ሩዝ መብላት ይቻላል ማለት ነው። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁኝ። በቀጣይ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ውዶቼ ከልብ አመሰግናለሁኝ። ክበሩልኝ። ቻው